አንቺ ልጅ አለሽ ማለት ነው። እኔ ሸመርሽኝ እንደዚህ ተጫወትሽብኝ። ከዞሲ ጋር ምን አይነት ሰው ነሽ አንቺ? ምን አንቺ ቁጭ በይ። ጭራሽ ብልቶ ነው ያስቀመጥሽው። አንቺ ነሽ ካሜራ ያስቀመጥሽው። አንቺ ነሽ ወይ በእኔ ላይ ስራ እየሰራሽብኝ ነው? ልቀቀኝ። ጭራሽ በጓደኛዬ ከጓደኛዬ ነው ጭራሽ ወደሽው። ቁጭ በል አንተም ራስህ ለጻድቅ አትይ። አንተም ዛሬ እኮ ነው የፈጠንከው። ዛሬ ባንተ ሲሆን ያመመህ። ዛሬ ባንተ ሲሆን ያመመህ። አርፈህ ቁጭ በል። እየተወካለን ስራት የለም እንዴ? ስራት የለም። አርፈህ ቁጭ በል። እንዲበድቡ እንዳትሰማኝ። ሰማኝ። ቀና ብለህ አርፈህ እያያቸው ነው። እንዲበድቡ ነው ማስደረገው። ለምንድን ነው ማዋረኝ? ታውቃለህ ማን ነው ስታረጊ የነበረው? ይሄ እኮ ማስረጃ ያሳየሽ ነው። ከባለትዳር ጋር መጥተሽ እስኪ ተመልከች። አንቺ እኮ እዚህ ቤት ስራ ድርሻሽ እኛ የምናውቀው ሰራተኛ ነው አይደል? እኛ የምናውቀው ስትል ቆይ አንተ ማን ነው? ማን ይላል? እዚህ ቤት የገባሽ ሰራተኛ ነሽ አልነበረም? ምን አገባ? ምን ሶኝ ብገባ ምንድነው አንተ? ቆይ ይኸውልሽ የአቶ ቴዎድሮስ ባለቤት አንቺ እረፊ አላልኩሽም እንዴ? እረፊ አላልኩሽም እንዴ? የሁለታችንም ስልክ አለማንሳት ችግር ውስጥ ነው የሚከተል፣ ሌላ ጥርጣሬ ውስጥ ነው የሚያስገባው። ብትጠራጠር ታመጣለች። ምንም እኮ አታመጣም። በቃ እኛ የራሳችንን እንዴት ነው ምንም አታመጣው? ለምንድን ነው በዚህ ልክ የተማመንከው? ቤቷን አይደለም እንለቅላታለን እኮ ሌላ ምን አንቺ አጋነሽው ነገሩ ምን ሆነሽ ነው አንቺ? እንዴ አንቺ እንዴ ጠገብሽው? አልቂ ሱራዬ አጠገቤ ነው ነገር አንቺ ጠጋብ እሺ አልቂ ሱራዬ እሺ ተጣጣለ እኮ አልቂ ሱራዬ በኋላ ላይ ግን ለሚፈጠረው ነገር ራስህ ነሽ ኃላፊነቱን የምትወስደው። ምን ማለት ነው? ባልና ሚስት አይደለም? ለምንድን ነው እኮ የምነግርህን ነገር ካልሰማኸኝ ምንም አማራጭ የለኝም። ምንድን ነው የምትነግሪኝ ነገር? ምን ደውዬ ምን እንድላት ፈልገሽ ነው? እሺ አሁን ደወለች አነሳሁላት። ምንድን ነው የምላት? በቃ የምትልህ ነገር ስማት፣ ለምትልህ ነገር መልስ መስጠት ነው። ሌላ ነገር የለም። አልፈልግም እኔ ከእሷ ጋር ከዚህ በኋላ ቁጭ በይና እናውራ። አልገባኝም። ማንም ሰው በሌለበት ምን ፈልገህ? በተረጋጋ መንፈስ እያዋራሁሽ አለው። ሴት ነሽ ብዬሽ አይደል? አንቺም ደግሞ በተረጋጋ መንፈስ ቁጭ በይና አውሪ። ለምንድን ነው ማዋራኝ? ታውቃለህ ማን ነው ስታረጊ የነበረው? ይሄ እኮ ማስረጃ ያሳየሽ ነው። ከባለትዳር ጋር መጥተሽ እስኪ ተመልከች። አንቺ እኮ እዚህ ቤት ስራ ድርሻሽ እኛ የምናውቀው ሰራተኛ ነው አይደል? እኛ የምናውቀው ስትል ቆይ አንተ ማን ነው? ማን ይላል? እዚህ ቤት የገባሽ ሰራተኛ ነሽ አልነበረም? ምን አገባ? ምን ሶኝ ብገባ ምንድነው አንተ? ቆይ ይኸውልሽ የአቶ ቴዎድሮስ ባለቤት ሮዛ አይደለች? ሮዛ እዚህ ያለች ከአንቺ ጋር ሰራተኛ ነው አስገብታሽ ወጣሽ። ለምን? ለባሏ ምግብ እንታበስ አልነበረም? ለካ ግን አንቺና እሱ አሰርሽ ቁጭ በይና የምናወራው ነገር ብዙ ነገር አለ። ካለበለዚያ ግን ብዙ ነገሮች የሚፈጠሩ ተራርተሽ የምታወሪ ከሆነ እናውራ። ምንድነው የምትፈልጉት? ባካችሁ ውጪ። የቤት ያለበት ምን ፈልጋችሁ ነው? ወይና እናውራ። ወይሽ ማንም እኮ የለም። ባለቤት የቤቱ ባለቤት እንደዚህ የለም። ምንድነው የምታወሩት ከኔ ጋር? መልካም ለሱ ስልክሽን አንሺ፣ ደውይለት። በአስቸኳይ ይፈልጋሉ ታመም ያለሽ መልዕክት ላኪለት። መልዕክት ላኪለትና ይምጣ። ሌላ ምንድነው የሚፈጣው? ምንድነው የምትፈልጉት? አንቺ ማትልኪለት ከሆነ ግን እኛ ካለበት ቦታ ይዘነው እንመጣለን። እኛ ስለኛ መለከት አስረዳሻለሁ። ስለኛ አስረዳሻለሁ። በመጀመሪያ ግን ተባርሻ አድርጊ። ለሱ ደውይለትና ይምጣ። ቤት ውስጥ እንግዳ ስላለ ወይም ስላመመኝ በአስቸኳይ ና ብለሽ ላኪለት። ቆይ ችግር ውስጥ በከተውስ ቆይ ምንድነው የምትፈልጉት? የምትፈልጉትን ነገር ከኔ መጠየቅ ለሱ ችግር ውስጥ አንቺ ከምን አይተውልሽ ለሱ ችግር ውስጥ የሚገባ ከሆነ ብለሽ የምትጠነቀቂኝ አይደል? ያቺ ልጅ ተፈዘናችሁ ወይዘሮ ሮዛ ከዛሬ ነገ ህይወት ያልፈልኛል ይለወጥልኛል ብላ ብዙ ነገር ስትል የነበረችው ተበላሽታችሁ ጠበቃ ያደረገ ምን አደረግናትስ? አይደልሽ የኔ ስራ ይስበረኝ እንዳናንቺ አይነት ባለጌዎችን አጋልጣለሁ። እሷም ደግሞ ይሄን ስራዬን ተመልክታ እባክህ ቢያንስ ያለውን ነገር ተመልክታ ይልኝ አለች። ማድረግነው በድብቅ ካሜራ አንቺና እሱ በፍቅራችሁ ኮሌጅ ስትለያየ ነው። አልገባኝም። ምን እያልከኝ ነው? ቆይ ነገርኩሽ እኮ ቤታችሁ ውስጥ ማስገባው ነው በድብቅ ካሜራ። ሰማኛለህ? ቤቴ ሊቆጣልኝ በቃ እስካሁን አርቀሽ ተቀምጠናል። ቁጭይ ክብራ ደንሽ መሰለኝ። ደውይለት ዋሰኮ መልክት ላኪለት። አሁን እስካሁን በፍቅር እያወራሽ ነው። ከዚህ በኋላ ግን ፍቅር አልተጠቀምም። ቶሎ በይ አምጪው። ይኸውልሽ አሁን እሱ እንደታመመ ስለሚያስብ ሩጦ ይመጣል። መምጣቱ አይቀርም።
ይኸውልሽ ከዛሬ ነገ ይለወጣል ይሄ ነገር። እሺ ምን አድርጊ ነው የምትሉኝ? ምንድነው የምትፈልጉት? ባንቺና በአቶ ቴዎድሮስ መካከል ያለው የፍቅር ግንኙነት መቼ ተመሰረተ? ሮዛ እዚህ እያለች ነው ወይስ ሮዛ ውጭ ሀገር ከሄደች በኋላ? የአንቺ ስራ ድርሻ ነበር ሰራተኝነት ነበር። አንቺ ነሱ ማለት ያለው ነገር ከዚህ በኋላ እሱ ሳይመጣ በፊት ምንም ጥያቄ እንድትጠይቀኝ አልፈልግም። ምንም ነገር ማውራት አልፈልግም። ይኸውልሽ ለብቻሽ ቀድሜ መጥቼ ለማውራት የፈለኩት ምናልባት ያለውን ነገር በግልጽነት ነግረኛለሽ። ነሽ በግልጽ ያለው ነገር ነግረሽኝ ራስሽን ከኃላፊነት ተውጫለሽ ብዬ እንጂ ትዳር ካለው ሰው ጋር በማገጥ ያስቀጣል፣ ወንጀል ነው። እየፈጸምሽ ያለሽው ነገር ወንጀል ያስቀጣል። ትዳር ካለው ሰው ጋር አይደለም እንደዚህ አይነት ነገር ማድረግ ራስ መጋበዝ ያስቀጣል። አንቺ ደግሞ ትዳር እንዳለው እያወቅሽ ነው ይሄ ነገር ስታደርጊ ነበረው። ስለዚህ ወንጀለኛ ነሽ። አንተ የጋታኛው ወይስ ምንድነው? ምን አድርጊ ነው የምትለኝ? እውነቱን ነው የተናገርኩት ያለሁት። አሳልፌ እንዳትጠየቂ ይኸውልሽ፣ አሳልፌ እንዳልከሰስሽ የምትፈልጊ ከሆነ እነዚህ ማስረጃዎች ይዤ እንዳልከሰስሽ የምትፈልጊ ከሆነ ያለውን እውነታ ንገሪኝና መፍትሄ እንፈልግለት። እውነቱን ብቻ ንገሪኝ። ወይዘሮ ዛ ደግሞ ይሄ ነገር ያስፈልጋታል። አሁን እኔና አንቺ የምኖረው በሙሉ በሰው ማስረጃ ነው። ስለዚህ ያለው እውነታ እንዳለ ንገሪኝ። የኔት እየሰማሽ ነው? ሲጀመር አውቄው ነበረ። ምን ያወቅሽ? እሺ እንደዚህ ነገር እንደምታደርግ አውልሽ ሰው ውሻ አይደለች፣ ክብር ያላትና ለሰው ምትጨነቅ ነው። አንቺ ነሽ ውሻ ልክስ። አንተ የምታውቀው ነገር የለም። ስለዚህ ምንም ነገር ማለት ምንድን ነው የማላውቀው? እስኪ ንገሪኝ። ምንድን ነው የማላውቀው? በዚህ ጉዳይ ላይ አስተያየት የመስጠት መብት የለም። ምን ታውቃለህ አንተ ስለኛ? ምንድን ነው የማላውቀው? እስኪ ንገሪኝ። ባለትዳር እየሆነ እያወቅሽ ሀብቷን ፍለጋ አብራችሁ ናችሁ፣ ግን የሷን ሀብት ትፈልጋላችሁ፣ ገንዘቧን ትፈልጋላችሁ። ነጋችሁ ነው ለሷ ሚስት ሆናለት የምታውቀው። እስኪ ምን አጎደለችበት ንገሪኝ። ህይወቱን ለውጣል ማለት በሳገረው ሄደችው ለማን ተባረጋ ምልክለት ወዳ ነው። እስኪ ንገሪኝ። አንቺ ያላረግሽለት ነው ሰው ያረግሽለት አለች እኮ ንገሪኝ። እስኪ እዛ ውጭ ሀገር ሄዶ ብር መላክ ሰውን ስለወደድክ የምታደርገው ነገር ማነው ይጃላት? እስኪ ንገሪኝ። ማነው ይጃላት? እሷ ይጃላት? ምንም የማውቀው ነገር የለም። ታውቂያለሽ በደምብ። ለምን ነው ታውቂያለሽ? አንቺና እሱ የነበራችሁ ግንኙነት እሷ ከሚረስ የነበረ ነው። ይሄን ደግሞ ያናቃል። አንተ በዚህ ልክ እርግጠኛ ሆነህ የምትናገረው ከዛ በኋላ እሷ ነው የእሷን ግንኙነት ለማለት አረባ ጋር ይጃላችኋት። ከዛም በሷ ላይ ደግሞ ለማለፍ አሰባችሁ እንጂ አንቺና የሱ ፍቅር ግንኙነት ድሮም የነበረ ነው። በጣም ድሮም የነበረ ከሷና ከሱ በፊት የነበረ በፍጹም የምትለው ነገር እውነት አይደለም። እውነታውን ነው የተናገርኩት። ምክንያቱም እሷ እዚህ እያለች ከሱ ጋር ምንም አይነት ግንኙነት የለኝም። ስለዚህ ነው የምታወራው። ይሄ አንቺና የሱ ምርቃት ፎቶ ነው። አብራችሁ ተነሳችሁ ትምህርት ቤት ተመረቁ። ያኔ እሱን አያውቃት እና ቢሆንስ ከዚህ በፊት ባውቀው ችግር አለ ንገረኝ እስኪ። ስለዚህ መታወቃችሁን አማንችልኝ ማለት ነው። ያኔ የነበራችሁን ግንኙነት ደግሞ ተማሪ ያውቃል። እሺ አብራችሁ ተማሪዎች እንዳለ ያውቃሉ። እንግዲህ ተማሪዎች እኮ የማውራት ልምድ አለባቸው። የማውራት አይደለም ሌላ ማስረጃ ሳይሻል ይሄ አንቺና የሱ ፎቶ አይደለም። መቼም አንድ ሰው ፍቅረኛሞች ይሆን አይደል እንደዚህ የሚያደርገው እንደዚህ የሚሳሳሙ እንደዚህ ተሳሳሙ። ይሄ በጣም የቅርብ ጊዜ ፎቶ ነው። ይሄ የቅርብ ጊዜ አይደለም። ይሄ የድሮ ፎቶ ነው። ፎቶ የተነሳበት ቀን ሰዓት ነው ትችያለሽ። ለነገርኩ በቃ እኔ እንደውም እሱ ከመምጣቱ በፊት ምንም ነገር ልነግርህ ፈቃደኛ አይደለም። እሱማ ቢመጣ ደስ ይለኛል። እስኪመጣ እኮ እየጠበቀ እስከዛ ግን እያንዳንዱ እውነት ብታወሪልኝ ቢያንስ ተጠያቂነት እድኛለሽ። ምንም ከምንም ተጠያቂነት አይደለም። እሱ ምን ወንጀል ውስጥ የምትገቢው አንቺ ነሽ። የሰውን ስራ በመጥበጥ መቼ ነው ይበጠበጥ? የሰው ላብን በመስረቅ እሷ የላከችው እያንዳንዱ ገዛ አበላሽተሻል። እንደውም ትሰማኛለህ፣ እኔ እና እሱ የነበረን ግንኙነት በመሀል ገብታ ያበላሽት እሷ እራሷ ናት። አልቀፍ። ስለዚህ አንድ ነገር ንገርሽ። አንቺ ከሱ ውጭ ያለው ልጅ ያውቃል? ልጅ እንዳለሽ ያውቃል? አንተ ሰው ይሄን ነው ያመጡት። ስለዚህ ልጅ እንዲነገረው ማፈልግ ነው። ከዚህ በኋላ ምንም አይነት ንግግር እንድትናገር ለዛ ነው የመጣሁት። ቁጭ ብለሽ አውሪ። እናትሽ ጋር ሰጠሽው ልጅ አያውቅም። ከሱ ደብቀሽ ያሳደግሽው ይሄ ሚስጥር ነው ያቀብሽ ማፈልግ ነው። ደግሞ ለምን ሙላት ነገር ቁጭ በይና አውሪ። ቁጭ በይና አውሪ። የነገርኩሽ ነው። ቁጭ ብለሽ አውሪ። የማን ነው ልጅ? ለምን ሰው ከሱ መደበቅ ያስፈልጋል? ማለሽልኛ ለምን ነው ከሱ መደበቅ ያስፈልጋሽ? ለምን ብዬ ነግረዋለሁ። የማን ልጅ ነው የደበቅሽው? ፍቅረኛሽ ነበር፣ ባልሽ ነበር። አሁን ይሄው ለነገ የከፈልሽለት ያለው ለሱ ለሞደው ብለሽ የምታስቢው ሰው እንኳን የደበቅሽ ነገር አለ። ለምን መደበቅ ስለነበረብኝ ግንኙነታችን ሊያበላሽ የሚችል ትልቅ ነገር ስለሆነ ስለማጋጥሽበትና ከጓደኛው ስለለሽ አንቺ ነገር መረጃ ካለ ስለዚህ አሁን እኔን አላማ አንቺ ህይወትሽ የተበጠበጠ ስለነበር እሷን ህይወት በበጠበጥ ለምን አስፈልገ? ያንቺ ህይወት ተበጥብጦ እኮ አየሽው አይደል? የኔ ህይወት ከደፈረሰ የሌላ ሰው ህይወት ይደፍስ ነው እንደዘረግሽው። ለምን ነው አልነግርም? እሷ ናት በመሀል ህይወታችን መታበጠብጠን ኖሮ እኔም ሌላ ሰው ጋር ባልኩኝ ነበር። ለዚህ ችግር ባልተጋለጥኩ ነበር። እስኪ እንግዲህ ያደረገችው ነገር እኮ እሷ ናት የምትይውን እያንዳንዱ ነገር እስኪ ንገሪኝ። ምክንያት ካለ እሷ አይደለች እንዴ እንደማይወዳት እንደማይፈልጋት እየነገረች እሱ እየነገራትም ቢሆን እንደምንም ብላ አሳምራ ወንድ ልጅ ነው
በቃ ተሸነፈላት። በሰዓቱ ያደረገችው እሷ ወደደችው ለማንም ሰው ቀረበችው ተዋደዱ አብረው ሆኑ በዛው ግልብሻችሁ ይቀጥላል ነበር ባንቺና በሷ ማለት ጥላቻ ነበር ጣልታችሁ ነበር አልነበረ ከዛን በዛ አጋጣሚ ከሷ ጋር ተዋወቀ ይሄ ደግሞ የሰው ልጅ ባህሪ ነው ከዛ አንቺ ደግሞ ከአንቺ ሲሄድ ደግሞ አንቺ ከጓደኛው ጋር ነበርሽ የሱ ጓደኛ ሲገፈጥርሽና እንዳረግሽ ተጣቂ ከሱ ጋር አብረሽ ደግሞ ሞከርሽ ያኔ ደግሞ ከሱ ጋር መሆን ሳልቻልሽ በደብቅ ወለድሽና ተመለሰሽ ወደሱ መጣሽ በዛም ማልክ በዚህ ለዚህ ሁሉ ነገር ጥያቄ ይሰራፋና ሳደግሽ ገለ እባካችሁ መጣን መሳኝ እስኪ የሥራ ባልደረቦች እስኪ ያስገቡት እሱ ታው ነገር ነበር ሲጀመር እሱ በፍጹም ግን ስለ ልጁ ጉዳይ እሱ ፊት እንድታነሳ አልፈልግም ገባ ያስገቡት ንገሩት እኔና ስለ እሱ ጉዳይ እናንተ ማውራት እንችላለን ያው አው መጣን ያለው ነገር ይነግርሻል የሰማሽ ያለው ነገር ይነግርሻል እያንዳንዱን ነገር አንቺ ግን ላደረግሽው ስራ ባለትዳር ጋር እንደዚህ እንደሚደረግ ነውር ነው እንዴት እሱ ታርጊ ነው እናትሽ ሰው ምን ደበተልሽ ልጅ ሲያልግ እንዴት አይነት እናት አለኝ ነው የሚለው እነሱ በ80 ስለተፈራረሙ እኛ ደግሞ ልቀቀኝ አስገቡት ምንድነው በገዛ ቤት ምንድነው ማናችሁ አትደረስ ባንኩት ግባና ነው አንተ ልቀቀኝ ቁጭል እባክህ ልቀቁትና ቁጭል አርፈ ቁጭል እነማናችሁ ምንድናችሁ ቁጭል እየተወርካለህ ቁጭል አሁን እዚህ ጋር አለ ማንም አይነካም አርፈ ቁጭል የምን ካሜራ ምንድናችሁ አርፈ ቁጭል እየተባልከ ነው አለ ቁጭልና ያለው ነገር ነው እኔም አሁን ድንገት ነው የመጣው አትደርስ የሰማይን ከሆነ ቁጭ ላይ ስለ ሮዛ ጉዳይ ምን አወራለሁ ስለ ባለቤት ሮዛ ምን አወራ ነገር እባክህ ቁጭልና እናወራ ስለ ሮዛ ጉዳይ ለነዚህ ሰው ስለምን እንደሚያወራ አለቅም ይሄን ነገር ከየት እንዳመጣው አለቅም ግን በጣም የሚያውቁት ነገር አለ ምንድነው ካሜራ የምን ካሜራ ነው ያልፈቀራችሁ አንተም ለኛ ማስረጃ ነው ቁጭልና እናወራ ስለ ካሜራው በኋላ አስረዳለሁ ተራክተ ቁጭ በለና እናወራ እባክህ አሁን ካንተ ጋር ይለ እነዚህ ጎሮ ወንድሞቼ ጉልበት እንዲጠቀሙ አታርጋቸው ምንድነው እነማን ናችሁ እሺ አትደርስ እኔ አላውቃቸውም ግን እንደመጡም አልገባኝም ድንገት ነው የመጡት ኪሷ ማለት ቴሮስ ምን ናት እሷ ምን ናት ማን ታዲያ አንተ ሰላም ያቄ ጠይቁ እኔ ሚኪያስ እባላለሁ ምሳሌ ይተውለ እናንተ አይነት ባለጌዎችና ባለጌዎችና አዋራ ምን ማለት ነው ባለጌዎች ማለት ስራ ባለጌ ገና ነው እኔ ታቀኛለህ ሰማኛለ መሳደባቸው ፍራሽናሽ አቱ ዜሮስ አቃለሁ በሚገባ ባለቤት ሮዛን ታውቃታለህ እኔ ግን አላውቃትም እኔ አላውቅም አሁን ቤት የለቃችሁ የሮዛ ወንድም ነኝ ቤት የለቃችሁ ማንንም ወጣ ዛሬ ከነገር ከሰማን ከዚህ ትምጡት አንተ ምክንያቱም ደግሞ ይሄ የሮዛ ቤት ነው አታሰሪ ለምን እንደምታሰራራ ሲጀመር ነግሬህ ነበር ደጋግሜ እስኪ ዝም በይ እቺ ሴት ማለት ዝም በይ እስኪ አንተ ለዚህ ነገር ሲከተልከኝ ምንድነው ማናት እሷ ማናት ለአንተ ምን ናት ለምንድን ነው ምን ናት እዚህ ቤት እሷ ኃላፊነት ምንድነው ምን አገባችሁ ናት ሰራተኛ ወይስ ሚስት ለምንድን ነው የምነግርህ ጥያቄ ዘይኳ ለምን እነግራለሁ ምን አገባህ አንተ አለ እንዲደበድቡ አታርክ ለምንድን ነው የምትደበድቡኝ አይደል በገዛ ቤት የመጣችሁ ልትደበድቡኝ ነው የመጣችሁት ይሄ ምንድነው ምንድነው ከየት ያመጣው ይሄ ምንድነው ከየት ያመጣው ለቀውና ይሄ ምንድነው ስርዓትን ተቀመጥ አንተ እዚህ ጋር አፈር ከዲሜ እንዲበሉ አታስከድጅ ለአን እንደዚህ መርበትበት ምንም ጥቅም የለውም ገባ እያንዳንዱ ማስረጃ አላቸው እኔ አንቺ ሰጠሻቸው ከዚህ ልጅ ጋር ላይ ነገር ሰጠሻቸው ምን ያመሰጣቸው ምን አቅልሻለሁ ይሄን ቪዲዮ አንቺ ሰጠሻቸው እኔ አቺ ልጅ የሆነ ነገር ማድረግ እንደምትችል ደጋግሜ ነግሬኝ ነበረ እሱ እንደሚለው ከሆነ እዚህ ቤት ውስጥ ካሜራ እንዳስቀመጠች ነው ነገረኝ እዚህ ቤት ሰማይ ከሆነ በድብቅ ካሜራ አስቀምጠ እያንዳንዱ ነገር እናውቃለን አንቺ ነሽ ያስቀመጥሽው አዝና ቁጭ አንቺ ነሽ ካሜራ ያስቀመጥሽው አንቺ ነሽ ወይ በእኔ ላይ ስራ እየሰራሽብኝ ነው ልቀቀኝ እኮ ልቀቀኝ እሺ ኩኩታ ልቀቀኝ ይሄ ያንቺ ስራ ነው ምን አደረኩኝ ያንቺ ስራ ነው ወይ ልቀቀኝ እሺ ያንቺ እንደምትሰሩ እኮ ደጋግሜ ነግሬኝ ነበር አይደል ምን ማለት ነው ያንቺ ስራ ነው ለምንድን ነው ሰው ያንቺ ስራ ነው ማጋለጥ ነው የሚመስልህ አትዘሩስ የሰማኝ ከሆነ ከባለቤት ሮዛ ጋር ካለ ግንኙነት ውጪ ከሷ ጋር ግንኙነት ለመመስረት ምክንያት ምንድነው የምን ግንኙነት ነው ከባለቤት ውጪ ከሷ ጋር ግንኙነት ለመጀመር እስኪ ምክንያት ምን አይነት ግንኙነት ምን ግንኙነት አለን እናንቺ ምን ነበር ታርገኝ ነበር ማስረጃ እኮ አለ እያሳየው እኮ እንደውም ከፈለክ እንድጠይቅልኝ የምፈልገው በመሃል ለምንድን ነው ከዛች ሮዛ ከሚሏት ልጅ ጋር የሆነው የሚሉን እንድጠይቅልኝ ነው የምፈልገው ገባ ያሉ ነገር ነው እናውቃለን ከሷ ጋር አብረን እንደተማርክ መጀመሪያ ፍቅረኛ እንደነበርሽ ደግሞ እናውቃለን ከዛ ከሷ ጋር ስትለያይ በትንሽ ጊዜ ከሮዛ ጋር ተጋባ ከዛን ሮዛ ጋር መጋባት ተስታቀና ደግሞ ወደ ሷ ለመመለስ ስታስብ ሮዛን ካንተ ገሸሽ ለማድረግ ራቅ ለማድረግ አረብ ሀገር ይጃልካል አስጨርሰኝ አረብ ሀገር ይጃልካል አረብ ሀገር ለፍታ ጥግር በመታመጣውን ገንዘብ ደግሞ አንተና እሷ አሻሻ ገደም ይላላችሁ ከዛ አንተ ማታውቀውን ደግሞ ከጓደኛው የወለደችው ልጅ እናቷ ጋር ወስዳ ታሳድጋለች ለአንተ የዘመድ ልጅ ትላለች አንቺ አይደለ እሷ ሁለታችሁ በድራማ የተሞላ
አንቺ ልጅ አለሽ ማለት ነው። እኔ ሸወርሽኝ እንደዚህ ተጫወትሽብኝ። አርፈህ ቁጭ የምትል ቁጭ በል። እየሰማህ ነው አይደል? በእኔ ላይ ልጅ ወልስ ትደብቂኛለሽ? አንቺ ዝም በይ እኮ ነው የምልሽ። አንተ ተረጋጋ። ሴት ልጅ ልጅ አይነሳም። አርፈህ ቁጭ በል። አንተ ራስህ ለጨዋታ ያለ አንተ ራስህ ለጨዋታ መጣ ትዳር የጨመርክ ተጫወትሽብኝ። በህይወት ተጫወትሽብኝ። ቆይ ለምንድን ነው የማታምነኝ? ምንድን ነው የማምንሽ? ይኸው እየነገረኝ አይደል? ምንድን ነው የማምንሽ? መልካም አቶ ቴዎድሮስ ይሄን ጓደኛ ታውቀዋለህ? ስሙ ማለት ነው ዮሴፍ። ይንተካልሽ የልጁ አባት ይሄ ነው። ካንተ ጋር በነበረችበት ሰዓት ነው። ጭራሽ በጓደኛዬ ከጓደኛዬ ነው ጭራሽ ወለሽው። ቁጭ በል አንተ ምራስ ለታሪክ አትይ። አንተ ምሮ ዛሬ እኮ ነው የፈጠንከው። ዛሬ ባንተ ሲሆን ያመመ ዛሬ ባንተ ሲሆን ያመመ አንተ ዛሬ ሲሆን ምራስ ሲሆን ያመመ ሆይ አንተ ሰው ያደረከው አይደል እንዴ? ራስን ጨዋታ ያለ እንዴ? አንተ ምሮ ዛሬ ደገምከው ይሄንን ነው። ተጫወትሽብኝ። ውሻ ነሽ አንቺ። አንተ ራስ ውሻ አንተ አርፈህ ቁጭ በል። ስርዓትን ይዘህ ቁጭ በል። አንተም ውሻ ለክስክስ ነው። አንተኛው ራስ ምንድነው ችግር? ልታጋድለን ምን ይመስላል? ይኸውልሽ እኔ እውነቱን ነው የምናገረው። የማውቀው ሀቅ አውቀዋለሁ ነው የምናገረው። አሁን በሮዛ ብር ስትልክልህ የነበረው በወር ውስጥ ቢያንስ ከ100,000 ያላነሰ ገንዘብ ታስገባልሃለች። እያንዳንዱ ገንዘብ አለ። ላዋ ነው ይመለከተኛል። ለምን አይመለከተኝ? አያገባችሁም እናንተ። በቃ ይኸውልህ አንተ ሊመለከት የሚችለው እሷን ከገባ በኋላ ያፈራችው አይደለም። ሚስት አይደለች። ሚስትነቷን እኮ ትተህ ለእሷ ጋር መጋደም የጀመርክ ቀን ነው ሚስትነቷን አጣኸው። አንቺ ዝም በይ እገልሻለሁ ዛሬ። ዝም በይ ይኸውልህ ተረጋጋና ነው የስማኝ ድረስ እየሰማኝ ከሆነ በቃ ስለማያገባ ያንተ ትዳር ገደል የከተትከው ራስህ በገዛ ፍቃድ ነው። ምንም ገደል የገባ ነገር የለም። እሷ ጋር ስማገጥ እኮ ነበር ማለት ነው። በቃ የሰማንያ ሚስት ነች። ይሄን ጉዳይ እኮ ሮዛ እያንዳንዱ ነገር ታየዋለች። አሁን በካሜራ እያንዳንዱ ነገር ታየዋለች። የሰማንያ ሚስት የምታትን በፍርድ ቤት ሂደት ትፋታለህ። ይሄን ከማድረግ እሷም ወደ ኋላ አትልም። ምክንያቱም ዛሬ ሰራተኛ ብለህ እሷን አረብ ሀገር ድረስ ይሄን ያለ ኬክ ይሄን ያለ ጭካኔ ከሄድክባት ነገ ጠዋት በህይወቷን ለማመጣ ምንም አይነት ማስረጃ የለንም። ተረዳኝ? ስለዚህ የምን አባ ገንዘብ ከየት ያለን ገንዘብ እኮ የሮዛ ነው። ላቧን ጠብ አድርጋ ያመጣችው ገንዘቧ ነው። እዚህ ቪዲዮ እያያዛችሁ ገንዘብ የምትቀበሉ ምናምን ሰዎች ከሆናችሁ በቃ ገንዘብ ልስጥና ቪዲዮ ውስጥ እሷ ላቧን ጠብ አድርጋ ያመጣችውን ገንዘብ ልበትን ይተም የኔ ሚስት እኮ ነች። ለአንተ ሚስት ልትሆን ይችላል። ለእኔ ግን እህቴ ናት። እንደ እህቴ ነው ማለት። አንተ ትዳር የሚፈስ የምትጠቀም የበተንከው አንተ አደባባይ ላይ እኮ ትዳርን በተነህ በዚህ ሴት የቀየርካት እኮ አንተ ነህ። ምን ያህል ገንዘብ ነው የምትፈልጉት? እሷ ከምትከፍላችሁ እኔ እጥፍ እከፍላችኋለሁ። ንገሩኝ ምን ያህል ይሄ ቀን እንደሚመጣ ነግሬት ነበር። እስኪ ዝም በይ አንቺ። ለምን ነው ዝም በይ? አፍሽን ሞልተሽ ታወሪያለሽ ደግሞ። ከገዛ ጓደኛዬ ጋር ትተኛለሽ አንቺ። አንተስ ብትሆን እኔን ሮዛ ጋር ስትሄድ ምን ብያለሁ? ዝም በይ። ጭራሽ ደግሞ ልጅ ወልደሽ ትደብቂያለሽ። አንቺ ዝም በይ አልኩሽ እኮ። አቶ ቴዎድሮስ እባክህ ቁጭ ብላ በስተክል አውራ። ዝም በይ ሰይጣን ውስጥ እባክህ ተረጋግተህ ቁጭ ብላ አውራ። እኔ የምልሽ የሕክምና ክትትል ለምን አለኪ እናውቃለን አይደለ? የጉበት በሽተኛ ነሽ። እሷ ነገር እንኳን ሕክምና ያ ደግሞ ደረጃው ከፍ ብሎ እንዴት አላውቅም የሚተላለፍበት ደረጃ ይደርሳለች። ዛሬ ጧት አንተ ላይ ይዘህ ማለት አይደለም። በሽታው በከንፈርም ይተላለፋል፣ በመሳሳብም ዕቃ መሸር በማድረግ በታችሁ ማለት ግን ጥንቃቄ አለበት። ጭራሽ በሽታ ሲይዘሽኛል። ይሄን ስለምን መደበቅ ያስፈልጋሽ? ታማሚ መሆንሽን እኮ በግልጽ ነግረሽው ጥንቃቄ ብታደርጉ ሞር የተሻለ እያለ አንቺ ግን እኔ ከምርኩ ሰርጓ ያብቃን ነገር ይዘሽው ገደል እየገባሽ ነው። ለምን አስፈለገ? እስኪ መልሽልኝ። ይሁሉ መረጃና ማስረጃ ካላችሁ ስለምን ነገር መመለስ አይጠበቅም። ይኸውልሽ ቅድም በመጀመሪያ እሱ ሳይመጣ በፊት ላወራሽ የፈለግኩትም ሕክምና የምታገኝበትን ነገር አዎ ይመለከተኝ። ለሰው ልጅ የተሻለ ሕክምና ልታደርጊ እኮ ይገባኛል፣ ይመለከተኛል። መታመምሽ እኮ ፈልገሽ ያመጣሽው ነገር አይደለም። ግን ደግሞ መታመምሽ ደግሞ ለዚህ ሰውም ሌላም ሰው መጠንቀቅ ኃላፊነትሽ ነው። ይሄ በሽታ እኮ አሁን ሰው ኤችአይቪ ኤድስንም ጭምር ያለ እንጂ በሽታው እኮ ጉበትም ብዙ ሰው የተመመመ ያለበት ነው። ጥንቃቄ ባሌለው ነገር እየተጠቀመ ስለሆነ
ብሶችን እየገደለ ነው። ለምን ደግሞ አትጠነቀቂለት? እወደዋለሁ አፈቅረዋለሁ ለምትይው ሰው ለምን ደግሞ መጠንቀቅ ያቃተሽ? በፊት ሊሆን ኖሮ በጣም ተጠነቀቀ። ምን አደረገሽ? ለምን ማጠነቀቂለት? አሁን አብሬም ኖሮ እኮ የከዳኝን በቀል ነው እንጂ ያን ያክል ከሱ ጋር የመሆን ፍላጎት ነው። ስለዚህ አንቺ ለበቀል ስትይ ሮዛ ድልድይሽ ሆነሽ ማለት እኔ ላንቺ መጥፎ ሰው ነኝ? ካፍር ላይ አንስቼ አብሬ ባኖርኩሽ ቤቴ ውስጥ እንደዚህ ታደርጊኛለሽ? ስለምን የምታወራው? እኔ እንደዚህ ታደርጊኛለሽ? ጭራሽ በላይ ላይ ልጅ ወለሽ ደግሞ ጭራሽ በሽታ ታስይኛለሽ ጭራሽ። ሮዛ ልጅ ስላልወለደችልና ልዩነቱ ምን ጋር? እኔ ላንቺ መጥፎ ሰው ነኝ ወይ? አንተ እኮ እንደውም ጭራሽ ይባስ ብለህ 80 ወላ ተፈራርም ብለሽ ጭራሽ በሽታ ታስይኛለሽ። እኔ ላንቺ መጥፎ ሰው ነኝ ወይ? ምን አደረግኩሽ? ምን አድርጌሽ ነው? ምን አድርጌሽ ነው? ምን አደረግኩሽ? እኔ መጥፎ ሰው ነኝ በዚህ ደረጃ? አንድ ላቅቄ ማኖርኩሽ? በጣም ባለጌ ሰው ነሽ። በጣም ባለጌ ሰው ነሽ አንቺ። እኔ ከሁሉም የሚቆጨኝ ያንን ብር ሳንቀበል እንደዚህ አይነት ነገር በመፈጠሩ ነው። ገባ? ሆዳም ነሽ። ስለሱ ብር ከሆነ እንደምታሩት ብር ከሆነ እንዳይለካ ያደረኩት ምክንያቱም ደግሞ ያለው ነገር እያንዳንዱ ስለምናውቅ አሁንም ቢሆን አካውንት አንተ ወደዚህ ስመጣ የኔ እና የስራ ባልደረቦቼ በመሆን ሂደን ባንክ ተሰግደናል። ከፍርድ ቤት ትእዛዝ በማውጣት ገንዘቡን ማንቀሳቀስ አትችልም ማለት ምን ማለት ነው? ምክንያቱም ደግሞ የገዛ አካውንት ለምን ማንቀሳቀሰው? እየሰማኝ ከሆነ እሷ አረብ ሀገር እያለች ውክልና ልካላለች። በግሶች መካከል ደግሞ እኛ ክስ መሰርተናል። ያን ደግሞ በቂ ማስረጃ አላት። ገንዘብ የላከችበትን እያንዳንዱ ነገር ሳለ የፍቺ ጥያቄ ጠይቃለች። ለዛ ዛሬ አሁን ስታይ ጥሪ ይሰጣል የፍቺ ወረቀት ፍርድ ቤት ይዘት ይከራከራል። እናንተ ምንድን ነው የምትጠቀሙት? ኮትራሪ በማፈስ እኛ አይደለም እሷ ናት ያለውን ነገር እንዳለ ነግራናታል። ያለውን ነገር ስናሳውቃት ባልሽ ጋር ጥሩ ነገር አይደለም ፕራንክ ከሆነ ፕራንክ ነው ብለን እያንዳንዱ ነገር ስንነግራት እሷም ፍቺ እንደመሰለኝ ነግራናለች። በዛ ላይ ደግሞ ለህግም እንጠይቁላት ጨመረ። በትዳር ላይ በማገጥ ጨመረ በህግ ያስጠይቃል። ወንጀል ነው። አቤት ውስጥ አስገብተህ አንተ የሰውዳር ማማፈስ ነው የሆነው አልጋህ ላይ ብልግና ፈጽመሃል። አንቺን ጨምሮ እናንቺም ደግሞ ነገዛ እናትሽ ነግሬሻለሁ። እናትሽ እንዴት እንዳሳደጉሽ እናውቃለን። ያ አባትን አሳደጉሽ ለፍተው ብቸኛ ልጅ አይደለ ጾርኛለሽ ብለው ብዙ ነገሮች ናት ይገባቸዋል። እስኪ መልሽ እንዴት አይነት ትሁት እናት እንዳሉሽ እናውቃለን። በሰፈር የተመሰገነ ለሰማኛለህ። ለዚህ ሁሉ ነገር ይዳረግ ራስሽ ነሽ። ሰበብ አትፈልጊ። የሆነ ነገር ሰው ሲሰራ እሱ አይደለም ያለበት ስላሳለፍኩት ህይወት ስለነበረው ነገር ምንም ችግሩ ከኔ ነው ብለሽ የመጀመሪያ ቀን ስተትሽን ብታምኚ ነበር። አሁንም ለውጥ እንደነበርሽ ነው። ምንድነው ችግሩ? ንገረኝ እስቲ። ችግሩ ማለት ነው መጀመሪያ ያወቅኩት ትዳር እንዳለው እያወቅሽ ሰው ቤት መግባት ወንጀል ነው። ትዳሩን እኮ በኔ ላይ እንደደረበ መቁጠር ትችላለህ። የትዳር ያክል ነበር ከዛ በፊት አብረን ያኔ ፍቅረኛሞች ነበራችሁ። አልፈልግሽም ተባብላችሁ ተለያያችሁ። አበቃ አይደለ? አበቃ አልፈልግሽም ተባብሏል አይደል? እና ተረት ተለያይታችሁ ነበር። ምክንያቱ እስኪ መልስ። እኛ አልተለያየን፣ ግን በምን እንደሆነ ምክንያቱም በማላውቀው ሁኔታ እሱ ፊቱን ወደ ሮዛ አዞረ። ከዛ ደጋግሜ ጠይቄው ነበር። ለምን ነበር እስኪ ፊቱን ያዞርክባት? መልስላት። አዎ አጠገብሻለሁ። ነው ምንም አልፈልግም። አካውንቴን አስከፍት። ለምንድን ነው ያሳስበህ? አሁን ስለ ሮዛ መለያየት ሳያሳስብ ስለ ብሩ ነው የሚያሳስበህ። ያ ማለት ለዚህ ልጅ ቅንጣት ያህል እንኳን ፍቅር የለም ማለት ነው። ስለ ገንዘብ ብቻ የምታስብ ሰው አንተ እኮ አካውንቴን አስከፍት። አይከፈትም። ከዚህ በኋላ በህግ ነው ያለው። ይሄን ቤት ይኸውልህ መውረስ አትችልም። ምክንያቱም ደግሞ ከአንተ በፊት ያፈራቸው ሀብት ነው። ስለዚህ ከትዳር በፊት ያፈራቸው ሀብት ደግሞ አንተ አትከፈልም። ከትዳር በኋላ ግን የመጣው ሀብት ህግና የሚያደርጋቸው ያደርጋቸዋል። አላቃችሁም፣ አታውቁኝም አይደለ? ህይወቴ ውስጥ ገብታችሁ አትበጡኝ። በቃ አካውንቴን አስከፍቱልኝ። ማንም ሰው ገደል መግባት ይችላል። እስካሁን እያሰበ ያለው ስለ ብር ነው። አንቺ ገንዘብ ይፈልግሽ አይደል? የቀረብሽኝ አንቺ ራስሽ ታዲያ ገንዘብ ይፈልግሽ ገንዘብ እንዳለኝ ስታቂ ነው ድጋሜ የቀረብሽኝ። ሲጀመር አጥምደሽኝ ነው አጥምዳኝ ነው ሲጀመር ድጋሜ የተገናኘ ሮዛ አረብ ሀገር እንድትሄድ አሰቡ ያመነጨው ማለት ነው። ተማክራችሁበት ያደረጋችሁት ነገር ነው። እርግጠኛ ነኝ ራሱ ነው። እኔ በዚህ ጉዳይ ምንም አይስተሳሰብም። ሲጀመር ሲያገባም አላማከረኝም። እሷንም ወደዛ ሲልክ አላማከረኝም። ስሚ እንዳገባት ታውቂ ነበር። ከዛ በኋላ አንቺ እዚህ ታምጣ ስታስቢ አይደለ? ሮዛ እኮ እያለች አንቺ ልጅ ገብተሽ ነበር። ሰራተኛ በሚል ተልካሻ ምክንያት ተማክራችሁ ሰራተኛ ናት በሚል ተልካሻ ምክንያት አመጣሽ። ነገር ግን ያኔ እንድትሄድ ያመነጨችው በእርግጠኝነት የሁለታችሁ ሀሳብ መፍታት እየቻለ የእሷን ገንዘብና ላብ ፍለጋ ብቻ የእናንተ ህይወት ኪሻ ድረስ እሷ እስክታሻግርላችሁ ድረስ እየጠበቃችሁ ነው። እኔና ሮዛ ተመካክረን ራሳችን ያደረግነው ነገር ያልካትማ እንደዛ ህይወታችንን ቀይር አልካት እንጂ አንተን ህይወት ብቻ ከእሷ ጋር ለመቀየር ነበር። አጋጣሚ ተፈጠረ አይደለም። የሰው ልጅ አጋጣሚ ባነገር ነው። አንተና እሷ መሀል አጋጣሚ የለም። አብዛኛው ነገር አስባችሁበት አቀዳችሁበት የምታደርጉት ነገር እኮ በቃ ሳስታይ ነው። እስኪ አሁን እሺ፣ በሽታውስ ምንድን ነው የምታደርገው? እስኪ ንገረኝ። በቃ ህይወቴን አበላሸችው። በቃ ህይወቴ ተበላሸ እኮ ሆን ብላ ነው ህይወቴን ያበላሸችው። ሲጀምር አሁን ይሄ እኮ አንተም እኮ ጥፋተኛ። ምንድነው የኔ ጥፋት? ራሷ አጥምዳኝ ነው የቀረበችኝ። ድጋሚ ወደ ህይወቴ የገባችው ሆን ብላ ነው። ከዛ አንተ ደግሞ አሜን ብለህ ተቀበልካት። ስለዚህ ትጂ ሆን ብላ ማለት ትችላለህ።
እኔ ልካሳት ብዬ ነው በፊት ጎድቻ ስለነበረ በቃ ያውሉ ነገር እሷ ልካሳት ስትል ሮዛ ስትያት ለአንተ አሻንጉሊት ናት። አትጎዳም፣ አታዝንም፣ ልቧ አይሰበር በጣም ቆይ ናት። እኔ ይመጣል ብዬ እኮ አይደለም እኮ ከሷ ጋር የተቀራረብኩት። ሮዛ ምን ታርጓት ነበር? እሺ ፍጻሜያችሁ ነገሮች ባይታወቁባችሁ እና ኑሮ እንደዚህ በማስመሰል ቀጥሉ ትራሽ ደጋግሜ ነገር ነው ያለው ገባ። ከሷ ጋር ያለውን ነገር እንዲጨርስ ደጋግሜ ነገር ነው ያለው። ለስልክ እኮ ለገንዘብ ጉዳይ ሲሆን አንቺ እሱ ስልክ ታነሱላታላችሁ። ገንዘብ ልክላችሁ ነው ስልካችሁ አታነሱ ስትል መጣችሁ ታወራታችሁ ታነሳላችሁ። የሆነ ቃራ ሲያስፈልጋችሁ የቸገረሽ ነገር ሲኖር ታነሱላታላችሁ። ከዛ ውጪ ግን እኛም በማስረጃ እናየነው ስትደውሉ እንኳን ዘጉባታላችሁ። ጥያቄያችሁ አታነሱ። ያን ያህል እናጣችኋል። እሷ እኮ ለእናንተ ብላ እኮ ነው እዛ በሳገሩ አየው ካልተቀር አይታል አይደለ? በጣም ነበር ስለምሉ የነበረው እንዳል ስልኩንም እንዳላነሳ ያደረገኝ ራሱ ነው። እንዲያነሳም ደጋግሜ ነግሬዋለሁ። የማስመሰሉ አንቺ ላይ ነው። አንቺ ጋር እኮ የነበረው ገንዘቡ እንዳያመልጥሽ ብቻ ምክንያት እያዘጋጀሽ ነበር። ያንቺ ዓላማ ነበረው ሲፈታው ገንዘብ ተካፍለሽ ለመውሰድ። ከዛ በኋላ ደግሞ ያኔ ልጅ አለኝ ብለው ከሷ ጋር ከተፈታ በኋላ ምንም አይመጣምሽ አስበሽ ጊዜ እየጠበቅሽ ነበር። እየተመለችኝ እኮ ነው በቃ ሌላ እኮ ነገር። ከዛ መጠሪያው በማስማረሽ በቴዎድሮስ ስም የልጅሽ መጠሪያ አባቱ ሷርሽ ግን አባቱ ማን ነበር? ዮሴፍ አይ ከጆሲ ጋር ከዛ ምን አይነት ሰው አንቺ ምን አይነት ተረጋጋ እነሱ አይደለም አንቺ አርፈሽ ቁጭ በይ። ጭራሽ ብልቶ ነው እገላታለሁ። ውሻ ነሽ አንቺ ውሻ ነሽ። እያወቅሽ ሆን ብለሽ ነው ያጠመድሽኝ። ሆን ብለሽ ነው ያጠመድሽኝ አንቺ ውሻ። ሰው አይደለሽም አንቺ። አንቺን ደግሞ እገልሻለሁ እኔ አንቺን እገልሻለሁ። ምን ማታመጣም አይገርምም? ምን ማላመጣም ምን ማላመጣም ጭራሽ ራስህን አርፈህ ቁጭ በል። የሰማኸኝ አይደል? አርፈህ ቁጭ በል። ሰማኛል። እኔ አንተ የምሰራበት ምንም ምክንያት የለኝም። እሺ የሰማሽኝ ከሆነ አሁንም የሰማሽኝ ከሆነ በደምብ እንድትመልሽልኝ የምፈልገው ነው። ከዚህ በኋላ እስኪ ህይወታችን እንቀጥል። ከእሷ ጋር ምንም የሚቀጥል ህይወት የለኝም። ምንም ከዚህ በኋላ አይንሽን ላይ አልፈልግም። እስከ ዛሬ እዚህ አንተ ጋር ተቀምጬ ከልጅ ጋር ያጣሁትን ህይወት በጣም ነው የምጠላው። ገባ መጣዩ ከነበር ለማብረሽ ሆንሽ። ያውላ ፍቅር እኛ ስንመለከት የነበረው ፍቅር እንዳለ ምን አይነት ፍቅር ነው? የማስመሰል ፍቅር ነው ወይ? ይሄን ያልኩኝ ዛሬ እኛ ሚዲያ ፊት ቀርቡ ነው ወይስ ካሜራ ተደቀነ ነው? ይሄን አለ ካልተናከሰ ማስመሰል ነው እንጂ እየተጠቀመችብኝ። አንተም እሷም ናችሁ እንደዛ ያላችሁት። እኔ አላስመሰልኩም። እኔ አሁን በቃ ከዚህ በላይ እዚህ ጋር ቁጭ ብዬ የማወራበት ምክንያት የለኝም። አልጨረሳችሁ ምን ፈልጋችሁ ነው? ቀይ ይኸውልሽ አሁን ለእናትሽ የምናቸው የህክምና ማስረጃዎች ያስፈልጉናል። አንቺም የተሻለ ህክምና ያስፈልግሻል። አሁን ይሄም ሰውዬ ታሞ ሊሆን ይችላል። እሱ ምርመራ ያስፈልጋል። ሲቀጥል ደግሞ የእሷን ገንዘብ ደግሞ ማስመለስ አለበት። እያንዳንዱ የወጣው ወጪ በሙሉ ገንዘብ መመለስ አለበት። ቆይ ገንዘቡ ማን ነው የሚመልስልኝ? ሰርታችሁ ነው እቺ እኮ ነው እዚህ ጉዳይ ውስጥ እኔ አይመለከተኝም። ገባ? እኔ ከእሷ 5 ሳንቲም አልተቀበልኩኝ። ለዚህ ደግሞ ማስረጃ አለ። እኔ እሷ ወደ እኔ አካውንት 5 ሳንቲም ከላከች ራሱ ሰጠኝ ማስረጃ ካላት እያንዳንዱ ገንዘብ ስታስገባኝ ነበረው ለሱ ነው። በሱ በኩል ለሚገባው ገንዘብ እያንዳንዱ ላይ ግን ታማኝ እንደነበርና ጨዋ እንደነበረ ቤቱን አክባሪ ነበር። ደግሞ ቀን በቀን መንገድ አንቺ ነበር የፈለገ ነገር ቢሆን ገንዘቤ ሲጀመር አንቺ አይደል እንደ ጨጭፈሽ የጨረሹ አንቺ አይደል እንደ የሚጨፈጭፍ ሰማኛለ። በህግ መጣችሁ በምንም እሷ ወደ እኔ አካውንት ስታስገባ ማስረጃ ምንም አይነት ወደራችሁ ጠላችሁ የሰማችሁ አይደለ? አይመለከተኝም። የእሷን ገንዘብ ግን ሰርተህ ለፍተህ ጥረህ ትመስለታለህ። አሁን አካውንት ያለውን ደግሞ እያንዳንዱ ገንዘብ ወደ ስሟ ታዞርላታለህ። አምና ይላክሽልህ ገንዘብ ታምነህ ትመልስላታለህ። አይ የምትል ደግሞ ከሆነ በህግ እንሄዳለን። በህግ ስኔ ማባት የገንዘብ ጉዳይ ሊረዝምብን ይችላል። ግን ደግሞ በማዋገጥ በማስረጃ ስላለን ዘብጥያ ወርደሃለሁ። ስለዚህ አሁን ዘብጥያ እንዳትወር የምትፈልግ ከሆነ ወደ እሷ ስም ትከፈት አካውንት አለ ገንዘብ ታስተላልፍላታለህ። ያለኝም ከየት አምጥቼ ነው የማስተላልፍ? አካውንት ክሌ አካውንቴን አዘጋጁት አይደል እንዴ? አሁን ከፈተላ ሂደ አካውንት ላይ ያለው ለነጥብ 6 ሚሊዮን ብር አለ። ያን ደግሞ መኪና ልገዛበት አስጨረሰኝ። መኪና ልገዛበት 800 ሺህ ስለጎደለ ላኪልኝ ያልካት ነበር። ልትልክልኝ ነበር ተበድሬ ነው የኔ ገንዘብ አይደል? አስጨረሰኝ። መኪና ልገዛበት 3.4 ሚሊዮን። ስማኝ እኔን አዳምጠኝ በቃ። እኔን ከዚህ ነገር ውስጥ አስወጥኝ። እንግዲህ ምንም የማውቀው ነገር የለም። ገንዘቧንም ሲበላኝ ነበረው ወደ እሷ አካውንትም ሲላክ የነበረው ራሱ ነው። እኔ ስለዚህ ጉዳይ ምንም የሚመለከተኝ በደንብ ታውቂያለሽ። አንቺ ነሽ ገንዘብ ይስጣጣ በላንተ ላይ ነገራሱ የለም። ገባ? አርፈህ ቁጭ ብለህ እየተወካለን ስራት የለም እንዴ? ስራት የለም። ዝም በይ ነግሬሻለሁ። አርፈህ ቁጭ በል ነግሬሻለሁ። አሁን እንዲበድቡ እንዳትሰማኝ። ቀና ብለህ አርፈህ እያያቸው ነው። እንዲበድቡ ነው ማስደረገው። አርፈህ ቁጭ በል
ካሜራ ፊት ለበድብም ዝም አስብላት ስርዓት ይኖራት አንተ ስርዓት ይዘህ ቁጭ በል ወንድ አይደለ ወንድ ከሆንክ አርፈህ ቁጭ በል በቃ ስርዓትን ይዘህ የምታወራውን አውራ ትልቅ ሰው አይደለም እናንተ ወንድሜ በቃ ተረዳኝ እኔ ሴት ልጅ ነኝ እሱ ነው የዚህ እንደዚህ ያበላሽው ስለዚህ በቃ ከዚህ ነገር ውስጥ ጭራሽ እኔ ነኝ ያበላሽሁት እኔ ፈቃዱ ነኝ ጭራሽ እኔ እየሰማሽኝ ነበር ህይወቴ ተናግቷል ተበጥብጧል እንደዚህ ነበር ካልሽ አንቺ የተደረገው ነገር እንዳለ እንደው እህትሽ ሲደረግ አያሳዝንሽም ያንቺ የተተበጠበጠ ሳይት መንበጠጥ ነበረበት እስኪ መልሽልኝ ልክ ነሽ ልክ እንዳልሆንኩኝ ይገባኛል ግን በቃ በሰዓቱ ከሱ ጋር እሱን ስላናደደኝ ስለነበረ በእለ ተነሳስቼ ያደረኩት ነገር ነው በቃ እንጂ ሌላ ምንም ክፍት አስቤ ያደረኩት ነገር የለም እስካሁን ፍጻሜ ውሸት ነበር ያው በቃ ለልጄ ግዴታ ብሎ ስለሚያስፈልገው ነው ገባ እንጂ ምንም አይነት ክፍት አስቤ አይደለም እኛ እኮ እልሽ ከከፋትም ክፋት ያደረግሽው እኮ በጣም መልግና ያደረግሽው አንቺና አቶ ቴዎድሮስ ያደረጋችሁት ነገር ለጆሮ የሚከብድ ለአይን የሚሰቀጥጥ ነገር አስተካክለ ነበር እንዴት ነው ሰው ሰራተኛ ብሎ ከገባው ሰው ረጅም አመት ከትዳር በፊት የነበራችሁ ፍቅርኛ ይሄን አመት ሙሉ ሰውን ተሸውዱ 5 እና 6 አመታት በሙሉ ሰው መሸወድ አይከብድ እስኪ መልሱልኝ የ6 አመት ህይወቷን አሁን እንዴት ምን መልሰላት እሷ እኮ 6 አመቱን ሰው ሳታይ ሰው ናፍቋት በሰው ሀገር እግሯ እስኪቃጠል እስኪንገበገብ ድረስ ያመጣችውን ገንዘብ ነው አንተና እሷ እዚህ አሸገዳሚ የምትሉበት በየመጤቱ የምትጋበዝበት ብር እሷ ላዋን ጠብ አድርጋ ውስጥ እግሯ ተቃጥሎ ያመጣችው ገንዘብ ነው እስኪ ምንድን ነው ንገረኝ እኔ በቃ ይቅርታ የምጠይቀው በቃ ይቅርታ ልጠይቃት እሱን አመቻችልኝና በቃ ወደ ቀደም ሁኔታችን እንመለስ በጣም ነው የምወዳት በጣም ነው የማፈቅራት እኔ ከሷ ተለይቼ መኖር ማለት ነው ይቅርታ አድርግልኝና እኔ እንዳንተ አይነት ሰው ይቅርታ እንዲዳረግ ምክንያቱም ደግሞ ድሩ የምታገኝ ከዚህ ወደ እንደምታስከፋታለህ አንተ የምትጠቀማለህ የኛ ህይወት ትዳራችን ቢፈርስ አንተ ሲጀመር የፈለካት ለገንዘብ ነው በእርግጠኝነት አሁንም ለወደፊት ሰማኝ አሁን ይሄንን ገና ለገና ቪዲዮን እሷ ታያዋለች ተተባልክ ነው እወዳታለሁ ሰይጣን 5 አመትና አስጨረሰኝ 6 አመትና 7 አመት ሰይጣን ያሳስተ እሷ አጥምዳኝ እኮ ነው ወጥመድ ውስጥ እኮ ነው ያለሁት ለምን አትረዳኝም እኔ አንተ እሷን ይያል እሷን ታያላችሁ እስኪ ማን ምን ነው እስኪ ይገርም ማን አጥምዳኝ አጥምዳኛለች ይችላል አይደል አንተ ይቅርታ ልበል እኔ አንተ ወረዛ ተነስልኝ እኮሽ ማን ተነስልኝ አርፈህ ቁጭ በል እሺ ምን አርፈህ ቁጭ በል እሺ እሷን ይቅርታ ልበል አይባልም ለነሱ እንደሆነ እኔን እየሰማኝ ከሆነ አሁንም እኔን እየሰማኝ ከሆነ ሮዛን የምትወዳትና ለሷ ትንሽ የሚቀርም ቦታ አለ የምትል ከሆነ አንድ ነገር አድርግልኝ ከሰማኝ ንብረቷን መልስላት ያለ ህግ ያለምንም ጭቅጭቅ በታማኝነት ያለህን ገንዘብ በሙሉ መልስላት ይሄ ብለን እናውቃለን አጣርተናል ያለህን ገንዘብ አካውንት ላይ ምን ያህል ገንዘብ አጥፍተሃል አሁን ላይ ምን ያህል ንብረት አለ በደንብ እናውቃለን ስለዚህ ያለ ንብረት በታማኝነት ወደ ስሟ መልስላት ከቻልክ እኔ ባዶ እጅ ልቀር አንተ ንብረት እኮ አይደለም ሰርተህ ታመጣዋለህ እሷም ሰርታ እኮ ነው ያመጣችው ሰርታ ነው ያመጣችው ስለዚህ አንተ ሜዳ ላይ እናትወርቅ ተብሎ የሷ ላብ ሜዳ ላይ ቀር 6 አመት ሙሉ በሰው ሀገር የቆየችበት እድሜዋ ሴትነቷን ቀመታት ወዝዋን ቀመታት ከእንደገና አሁንም እድሜዋ ላይ ትጫወታለህ እስኪ መልስልኝ አንተ ጎንድ ልጅ ነገ ጧት ታገባለህ እቺ እኮ ሴት ናት እድሜዋን ገለህዋል አላህም ብላ የምታስበው ባላ የላትም ለአንተ ከቤተሰቦቿ ከመማ ተባጥታለች ተለያይታለች ማንንም እኮ የላትም ግን ቢገባ አንተ የሰጠችህን ፍቅር አውጥተህ ሜዳ ላይ ጣልከው ከዛ ዛሬ ደግሞ ደርሶ አዛኝ ትሆናለህ እኔ እኮ ፍቅር እነዚህ ነው እንዴ እስኪ ንገረኝ ሞዴል እነዚህ ነው ተሳስቼ እኮ ነው በቃ አንተ ተሳስተሃል ስህተት እኮ የደቂቃ ስህተት ነው እንደምን የአንድ ቀን ነው 6-7 አመታት ሙሉ ከትዳር መጀመሪያው እስከ ፍጻሜው ድረስ እኮ በስተት የሞላ ትዳር እስኪ ምን ነው ልክ አንድ ልክ የሆነ ነገር ንገረኝ አንቺም ያዞንባሽ እንደዛው አታልቀሽብኝ እየሰማኝ ከሆነ አንተም አንቺም የምፈልገው አሁን ስለ መብትሄው ነው ይሰማኝ አይደል አንተ ገንዘብ ዋስታ ምንም ማውቀው ነገር የለም እኔ ከምን አይነት ሰው ጋር እንደገጠምኩኝ ራሱ ምንም ማውቀው ነገር የለም በጣም መልካም ሰው እንደሆነ ነበር እያሰብኩኝ ነበረው ግን ከጠበቅኩት ነገር ውጭ ሆነና በቃ ነገሮች በሙሉ መስመራቸውን ይሳቱ ምን አይነት አስመሳይ ሴት እኔ እኮ ይሄን ሁላ ነገር ማድረግ ላንቺ በቃ ስለሁሉም ነገር በቃ ይቅርታ አድርግልኝ እባክሽ ተነሽና ቁጭ ብለሽ አውሪ በስተቀር ተነሽና ከሰማሽም ቁጭ ብለን እናወራ ተነሽና እባክሽ ቁጭ በይ እኔ እሷንም ቢሆን በቃ በምትፈልገው መንገድ ከሳታለሁ በቃ አግኝቻት ማድረግ ያለብኝን ነገር ገንዘቧንም ሰርቼ መመለስ ካለብኝ እመልስላታለሁ ግን በቃ እኔም ህይወቴን ልኖርበት ከምንም በላይ ደግሞ ለልጄ ያስፈልጋታለሁ ለእናቴ ያስፈልጋታለሁ ግዴታ ለእነሱ መኖር አለብኝ እባካችሁ በቃ
እየሰማሽኝ ከሆነ አሁንም እየሰማሽኝ ከሆነ ለልጅ ስትይ እየሰማሽ ከሆነ የአንቺ ጤንነት ያሳስበናል። ገና ክፉ ነሽ ምናምን ብለን ፈራጅ አይደለም። ፍርድ ሌላ አካል ነው። አሁን አንቺ የተሻለ ሕክምና ማግኘት አለብሽ። አዎ ልጅሽ እናት ያስፈልገዋል። ገና የምሳ ሰራሽ ተብሎ አንጠልሽም። መታከም አለብሽ። ልክ እንድትታከሚ ያደርጋል። በዚህ አጋጣሚም ትልልቅ ሐኪሞች አሉ እኛን የሚያዩ። እናንተ ሐኪሞች ደግሞ በተቻላችሁ አቅም ክትትል አድርጉላት። የተሻለ ነገር ያስፈልጋል። ምክንያቱም እናትሽንም ልጅሽንም ታስፈልጊያቸዋለች። በአንቺ ምክንያት የእነሱ ሕይወት እንዲበላሽ አንፈልግ። ከዛም በኋላ ግን ከሮዛ ሕይወት እንድትወጪ ይፈልጋል። በህግ የምትጠይቂበት መንገድ ካለ በህግም ትጠይቂያለሽ። አንተም እንደዛው ላደረከው ስራ በትዳሬ በማገጠህ ለዋሻት ለእያንዳንዱ ነገር ህግ በሚያደርግ ልክ ትቀጣለህ። ይሰማኛል። እኔ ከሰማኝ ወይዘሮ ሮዛ ከሷ አለው ባለቤቴ ቴዎድሮስ መክሰስ እፈልጋለሁ ካለች አንቀናርም። ውክልና ከላከችልኝ ፍርድ ቤት ትገትር። ይሄ የኔ ውሳኔ አይደለም። አንተን አስታርቄ ነገ ጠዋት በቁም አስገላት የምጠብቀው። እስኪ ቆይ የትኛው ፍቅር ነው የሚያስታርቀ? ምን ነበርህና ነው የሚያስታርቀ? ሲመልስልኝ እኔ ባልከኝ ሀሳብ በሙሉ እስማማለሁ። በቃ ብቻ ግን ለልጄ እና ለእናቴ እንድኖር ብቻ ፍቀዱልኝ። ሌላ ምንም የምፈልገው ነገር የለም። በቃ እባካችሁ ያላችሁኝን ነገር በሙሉ አደርጋለሁ። ለሁሉም ነገር እኔ ፈቃደኛ ነኝ። አሁን ተረጋጊና አንተም እንግዲህ ተረጋግተህ ህግ ቦታ ያለን እያንዳንዱ ነገር ሳትዋሽ አካውንት ያለውን ብር እያንዳንዱ ነገር የምትናገር ከሆነ መልካም፣ የማትናገር ከሆነ ደግሞ ህግ እንደሚዳኘኝ ይዳኘናል። እየሰማኝ ነው አይደል? በተለይ ከአንተ ጋር። ምክንያቱም ደግሞ አብዛኛው ሀብታም ሲያልፍ የነበረው በአንተ ስም ነው። ለምን አምናሳ ነበረ ባለቤቴ ብላክስ ነበረ። እያንዳንዱ ገንዘብ ሲተላለፍ የነበረው በአንተ አካውንት ነው። ማስረጃ ካለ ህግ የሚዳኝ ይሆናል። እሷ ማስረጃዋን ታቀርባለች። ድለላ የምትሰራበትን እኮ ሰማኝ። መኪና ስታሻሽጥ ከሆነ መኪና ያሻሻጥክበትን፣ ቤት ያሻሻጥ ከሆነ ቤት ያሻሻጥክበትን። መኪና ሲሸጥ መቼም ስማችን ሲዘውራላ ይሄ መኪና ያሻጥኩት ነው ብለህ በህግ ማስረጃ ማቅረብ ትችላለህ። ቤትም ከሆነ እንደዛው። ሀብቱ ያልተጣራ ምንጫ ከሆነ አይመለከተንም። የእሷ ሀብት ግን ደሞዟን የላከችበትን እያንዳንዱ ደረሰኝ አላት። ሰማኝ። በደረሰኝ መሰረት ደግሞ አወራርደህ ሂሳቧን ትመልስላታለህ። እጅ ላይ ካለ አለ፣ ከሌለ ደግሞ ሰርተህ ትመልሳለህ። ለምን ገንዘብ ፍትሐብሔር ህግ ነው። በፍትሐብሔር ህግ እንጠይቅሃለን። ሲኖርህ ይወሰዳል። አሁን ግን ያለን አካውንት ታሳገደዋል። በላከችልኝ ውክልና ክስ ለመሰረተች ሀብት ማጣራት ለዛ ተደርጓል። ስለዚህ አንተንም አንቺንም ህግ እንዳደረገ የሚያደርገናል። እንግዲህ እንግዲህ ክብራትና ክብሯን እንግዲህ የሚኪ ሾው ቤተሰቦች እንግዲህ እንዳያችሁት እጅግ በጣም አሳዛኝ ነገር ሲያደርጉ ነበረ። ሰራተኛ ተብላ የተቀጠረችው የቀድሞ ፍቅረኛው ነበረች። ከዛ በኋላ እንግዲህ እሷን ለማራቅ ደግሞ ባለቤቱን ለማራቅ ያደረጋችሁ ወጣችሁ እሷን አረብ አደረጋችሁ፣ ሀብቷን መብላት ጀመራችሁ። ከዛ በኋላ በተቻላችሁ አቅም በሱ ሀብት እናንተ ቤት ንብረታችሁ የንግበታችሁ ለመስጠት ሞከራችሁ። ይሄን ወንጀላችሁን ደግሞ ማስረጃ በመያዝ ጭምር ለህግ አካላት አሳልፈ የምንሰጥ ይሆናል። የሁለቱ ደግሞ ምን ተፈረደባቸው፣ ምን ተደረገ፣ አዲስ ነገር አለ የሚሆን ደግሞ በሌላ ጊዜ ይዤላችሁ የምመጣው። እስካሁን ድረስ አብራችሁ ስለተከታተላችሁ እጅግ በጣም ከልብ አመሰግናለሁ። ውድ ቤተሰቦቼ ራሳችሁን ጠብቁልኝ። እንደዚህ አይነት አጭበርባሪዎች ራሳችሁን ጠብቁልኝ። በተለይ ደግሞ ውጭ ሀገር አረብ ሀገር ያለ ሴቶች የምታመጡት ገንዘብ ለፍታችሁ ላባችሁን ጠብ አድርጋችሁ እስከሆነ ድረስ ቢቻል ለማን እንደምትሰጡ ገንዘባችሁን የት እንደምታፈሱበት እጅግ በጣም ብታውቁ ደስ ይለኛል። ምክንያቱም ህይወት አይቀለድም። ገንዘብ ተመልሶ አይመጣም ከሄደ፣ እድሜም እንደዛው ነውና እባካችሁ ተጠንቀቁ። የነገ ህይወታችሁን አሳምሩልኝ። እናንተ ስትጎዱ የኔም መጎዳት ነውና በጣም ብዙ አጭበርባሪዎች በዝተዋል። ትዳርን በማስመሰል ደግሞ ብዙዎች ገንዘባችሁን እየበሏችሁ እንደሆነ እያገኘንም ነው እየሰማንም ነው። እንደምታዩት ዛሬም አንድ ያጋጠመን ነገር ይሄ ነው። እዛው ናችሁ። ጤናችሁን ይስጥልኝ፣ ሀገራችሁ በሰላም ያብቃልኝ እያልኩ ለሁላችሁም ጤናና ፍቅር ያደልልኝ። በሌላ ጊዜ በሌላ ክትል እስክንገናኝ መልካም ሙላ ተመኘው። በበቃው ቸር ሰንብቱ።